ዋሪ እኮ ተናግሬ ነበር መጀመሪያ እኔ እንዳልሰራሁ እኮ ተናግሬ ነበር። ጃንዋሪ 26 እንደዛም ሰው ቤት ሰምተው እንደሰሩ ማጣራት ስላለብን ኦኬ ጃንዋሪ 26 ነው ያንተ። ለምንድን ነው ሊንኩን ማትልክልኝ? ለምን አትረዳኝም አንተ? የእንትናን የነጃትን የዚህ ልጅ እኔ ኬት አውቂያቸው ፈልጌ ያገኛቸዋለሁ። ገብተህ ካንተ የብሬክስ ብቻ ነው የተደለተው። የብሬክስንማ ብሬክስን እንጠይቋለን። ፕራይቬት አርጎት ይሆናል እንዳንተ ስክሪንሻት አርጎ ይልክልኛል ብሬክስ እኮ የዚህኛውንም ልጅ እንዳጋጣሚ ነው ያወረኩት። አሁን የሱ ራሱ ካወቁት ስሙን ሰርች ማድረግ ይችላል ካላዛ ጋይስ የዚህ ልጅ ስም ንገሩን። የዚህ ልጅ የገጠር ልጅ በዚች በልጅ አማማት ጉዳይ አሳማኝ ወሬ አላወራ ስታርሊን የሰራሁት በ27 ኮንኩስታ ካንተ በኋላ ነው አይሰራች እኮ። ከዛ ደግሞ ሶስት ስክሪንሾት አድርጌ 3 ቪዲዮ በአንድ ቀን የሰራችው አለ። አዩ አንደኛው በ28 በኋላ አንደኛው በ21 እንዴ የ21ዱ ምንድነው? አንደኛው በ20 ቆይ 20 አንደኛው በ20 በ20 የሰራችሁ ከየት ሰምታ ነው? ቆይ በ20 ይሄ በ20 እና አልጨረስኩም ተመልሼ መጥቻለሁ። ታስታውሱ ከሆነ የዛሬ ስንት ዓመት ቆይ ይሄኛው በስንት ነው የሚለው? ምን አለ የልጇ እድል ቢረዳት ማለት ነው። አንተ በ26 ነው የሰራኸው። የሸዋ ልጆች ከተቀየማችሁ የሸዋ አይደል? በጣም የሚደብር ነገር አለ ከእናንተ። የሷ በ20 ነው እንግዲህ በ20 የሚል ስክሪንሾት ያደረኩልሽ 3 ነው። 3ቱም ቪዲዮ አለ 4ቱም ቪዲዮ ማለት ነው። ቆይ ቪዲዮ መስማት አለብኝ። ፎቶዋን ስላደረገች ብቻ ሞታለች እያለች ይሁን አይሁን መጠኝ። እሺ ስክሪንሾቱን አይቼዋለሁ። ጃንዋሪ 20 ነው የሰራችው ግን ቪዲዮን ካልሰማ ስለምን እያወራች እንደሆነ በምን ይገባኛል? እሺ አንዴ እንስማ። እኔ የምለው ጋይስ የሀኒታችንን ፎቶ ሁሉም ሰው እየተሸከመ ግማሹ ዩቱብን ከፍቶ እያሟሟቀ እየሸቀለ ነው ያለው፣ ግማሹ ደግሞ ቲክቶክ ላይ ቤቱን እያሟሟቀበት ይገኛልና እንደ ሀሳብ ለምን እህታችንን ለሀገር ማፈር አናበቃትም? የመን ባህር ላይ ራሱ እኮ የቀሩትን ልጆች ወደ ኢትዮጵያ ሲያስልኩ አይተናል። እና ስለዚህ ለሀገሯ አፈር እናብቃት ነው የምትለው። በ20 ምን አለ የልጇ እድል ቢረዳት ብዬ ተመኝ ልጆች እኛ የገጠር ልጆች ማለት ነው የከሌ ልጅ አረብ ሀገር ሄዳለች እኔም መሄድ አለብኝ ብለን ቤተሰቦቻችንን በሮቻቸውን ሽጠው እስከሚልኩን ድረስ እንደምናሳብዳቸው ሁሉ የሸዋ ልጆችም የከሌ ልጅ በባህር ሄዳ ኢቃማ መጣችና እኔም ሄጄ በኢቃማ በባህር ማምጣት አለብኝ። በጣም ትፎካከራላችሁ። በጣም ነው የምትደብሩ። በጸባያችሁ የሸዋ ልጆች አስረግጬ ነው የምነግራችሁ። የስራ ሰው እንደሆናችሁ አምናለሁ፣ ግን ፉክክራችሁ በጣም ነው የሚያስጠላኝ። ስለ ፉክክር ነው ስለሞት አይደለም። እና አልጨረስኩም ተመልሼ መጥቻለሁ። ኦኬ ዞሮ ዞሮ ለሀገሯ አፈር እናብቃት ያለችበት ቪዲዮ የተሰራበት ቀን መቼ ነው? ጃንዋሪ 21 ስለዚህ እሱ በ26 ነው የሰራው፣ ነጃት በ21 ነው የሰራችው። በአንድ በ19 ሰርታለች እያሉ ነው መንቢ ጃንዋሪ እኮ አሁን ተልኮልኛል። አንዴ ልከፍተው ነው። ጃንዋሪ 21 ነጃት ሰርታለች። የእሱ ጃንዋሪ 26 ነው። እስካሁን ድረስ ሲባል የነበረው ሚዲያ ላይ ለመጀመሪያ ጊዜ ወጥቶ ሞቷን ለህዝቡ ያሳወቀው መንቢ ማለት ከደላሎቹ ግሩፕ ናት። ቆይ እስኪ ያለ ማስረጃ ዝም ብለን ናት ኬት መጣ ማስረጃ አለች። ማስረጃ እኔ ዝም ብዬ አላወራም ያለ ማስረጃ። ቆይ አንዴ ቪዲዮዋን ቀኑን ሊያው አንዴ ተልኮልኛል። እኔ ያረጋይ ትንሽ እንኳን ቆይ መቼ ኖረሽ ነው ቤተሰቦችሽን ለማን ጥለሽ የኔ ገራገር እንደው ምኑን ቀን ገጠመሽ? ኦኬ ስለዚህ ቀን ስንት ነው ይሄን ፖስተችው? እሷ ጃንዋሪ 20 ኮመንቱ ነው ጃንዋሪ 20 የሚለው ፖስቱን ግን ማለት ነው ሊያሳየው ቀኑን ለማግኘት ስክሮል አድርጌ ፖስተችበት ላይ መድረስ አለብኝ ማለት ነው አይደል?
ያ ጃንዋሪ 20 ከሆነ እኮ ያው በአንድ ቀን ልዩነት ምናምን ቢሆን ኦልሬዲ ክሎዝ ነው እዛው ማለት ነው። ኮሜንቱ የተጻፈው ተላከልኝ እንደዚህ ያው ሊንኩን ብቻ ስለላከልኝ ስከፍት ያው ምን አንድ የሷ ፖስት የተደረገው አንደኛ ፖስት ያደረገችው መንቢ የውበት ሳሎን የምትባል ልጅ ናት። ቀን አንደኛ ወር ቀን 19 እንትና የፖስተው የገጠር ልጅ የፖስተው ጃንዋሪ 26 ነው። እሷ ጃንዋሪ 19 ነው። ሶ ከአንድ ሳምንት እሱ ከመፖሰቱ ከአንድ ሳምንት በፊት ነው ህይወቷ ያለፈ። ሞተች የተባለ የዕለት ሁለት ነው የፖስተችው። ሶ ኬት ሰማች? ፕሊዝ ሼር አድርጉላት የምታውቋትና መታኬት እንደሰማች ትንገረን። ምክንያቱም እሱ ደላሎቹ ሞተች ባሉ በሳምንት ነው የፖስተትኩት ብሏል። ሳምንት ስንቆጠር ወደኋላ በ19 ሶኬት ሰማች። የመጀመሪያዋ ፖስታች ለምን የነጃት ጃንዋሪ 21 ነው። የመንቢ የውበት ሳሎን ጃንዋሪ 19 ሶ ፕሊዝ ኬት እንደሰማች መታ ትንገረን። ኬት ሰምታ እንደሆነ ጃንዋሪ 19 ኦኬ። የሱ ጃንዋሪ 26 ነው። እህቷ ነች መንቢ እኮ። እህቷ አስብቶ ማን ነገራት? እህቷ ማለት እህቷ የእናቷ ልጅ እህቷ ናት። እህቷ ናት። ደውይላት፣ ቁጥሯን ስጡኝ። ኬት አምጪ ልደውይላት። ኖ ኦኬ እሺ። ሶ አሁን የቀረን አንድ ቪዲዮ ነው። የእንትና አገኘከው ተስፍዬ ሰይድ የሚባል ልጅ አላገኘሁትም። አንዴ ፎቶን አሳይኝ፣ ስክሪንሾት አድርጌ ጎግል ላይ ሰርች ላድርግ። እንደዛ ለምን አልክልህም? ቪዲዮውን ፎርዋርድ ላድርግልህ ወደ አንተ ስክሪንሾት አድርገህ እንድታገኘውና ይሄ ሞተች ብላ የፖስተችው ቪዲዮ ሞተች ብላ የፖስተችው ሚዲያ ላይ መንቢ የውበት ሳሎን የምትባል ልጅ ናት። አንደኛ ጃንዋሪ 19፣ ሁለተኛ ጃንዋሪ 21 እንትና ነጃት ነች። ሶስተኛ የአብዲን ካየን በኋላ የገጠር ልጅ አራተኛ ፖስታች ይሆናል ማለት ነው። የብሬክስን ደግሞ ስለደለተው ቀኑን ማግኘት አንችልም። ብሬክስን ጠይቀዋለሁኝ ስክሪንሻት አድርጎ ቀኑን እንዲልክልን ማለት ነው። ሁለት ያረኩ ከተላከልኝ ላይ ገብቼ ስክሪንሾት አድርጌ ይላክልሽ። አዎ ፕሊዝ። እሺ ሌላ ደግሞ ባህላዊ ልብሶች መሸጣ የምትባል ልጅ ደግሞ ሀና ብላ የሚያለቅስ አድርጋ ጃንዋሪ 19 ልክ መንቢ በፖስተችበት ቀን ፖስታለች። ተላከልኝ። በ20 ነው የሚለው ደግሞ በ20 የማን አሁን ልክ ይልሻል። የሱ የብሬክስ ማለት ነው እንግዲህ እሱ ከፖስቶ ደግሞ ሌላ ሰው ፖስቶ መስለኝ ሰው ነው ይላል። ይሄ ወይኒ ሸዋ የምትባል ልጅ የፖስተችው ነው። አዎ ስለዚህ ብሬክስ መች እንደፖስተ ማስረጃ አይሆንማ። ይሄ እንዴ እሱ ሳይፖስት ታዲያ ከየት ይመጣል? አይ ሊሆን አይችልም። መቼም በ20 አይለቀቅም ብዬ ነው። እሱ ሳይለቅ እኮ እንዴት ሌላ በ20 ለቆ ወዲያ እኮ በ20 ለቆ እሷን በ20 ከሱ ላይ ወስዳ ልትለቅ ትችላለች። ግን ስቲል ገባክ አይደለ? ስቲል ከራሱ ከብሬክስ ቀንና ወሩን የሚያሳይ ያስፈልገናል ግዴታ ከራሱ ከባለቤቱ። እሺ ከሳውዲ ወደ ኢትዮጵያ ሲመጣ የከፈለበት ደረሰ። ባቡ ካሽ መክፈል ቀርቷል። እሱ ካሽ ነው የከፈልኩት አለ። ግን ቅድም የገጠር ልጅ ህዝቡ ምን እያለ ነበረ? ሰውን የከፈለልኝ ብለህ ካልነበሩ አሁን ደግሞ በራሴ ነው የከፈልኩት አልክ።
እያሉ ነው። ሰው ነው የከፈለልኝ ብለህ ነበር ያስቀምጠው። ከኔ ብር ላይ ነው እያነሱ የሚከፍሉልኝ። ሰዎች ጋር አስቀምጣ ከሄደክ? አዎ። ኦኬ። ደላሎቹ ሲጠይቁክ እያነሱ የሚከፍሉልክ? የኢትዮጵያን ብር ነበረኝ በሪያል እየቀየሩ ከዚህ እዚህ የሚከፈለውን የቪዛውን ምናምን ከዚህ ይከፍሉልኛል። ገባሽ? ትሄድና ስትመለስ ነው እሱ። ኢትዮጵያ ሆኜ የኢትዮጵያ ብር አሁን እኔ ወደ ኢትዮጵያ የማስገባው ብር አለ የለ አሁን እንግዲህ እጣ እንደማስቆርጥ ሁሉም ያውቃሉ። እሺ የምንድን ነው እጣ የምታስቆርጠው? ትንሹና አባት ጋር የምን እኮ እጣ ይቆርጣሱ ሲደርሰው ምንድን ነው? መኪና ነው። መኪና። ኦኬ። ስለዚህ ብር 100 ሺህ ብር እየተከፈለ ብዙ ሰርቻለሁ ከነሱ ጋር። ያን ብር ወደ ሪያል እየገለበጥኩ እዚህ ቤተሰብ ጋር የማደርገው እኔ አካውንት ራሱ የለኝም። እኔ ንግድ ባንክም በዩ ምንም ጭራሽ ባንክ ቡክ የሚባል የለኝም። በካሽ ነበር የምታስቀምጠው ገንዘቡን። በዚህ በሰለጠነ ዘመን ግን በካሽ አብረሃቸው የምትሰራ ሰዎች በካሽ ሲከፍሉ አይከብድም? በዚህ በሰለጠነ ዘመን እኮ ለቤተሰብ በኢትዮጵያ ያስገቡላቸዋል እነሱ ከዛ በዚህ በሪያል ይቀይሩልኛል፣ እዚህ ያስቀምጡልኛል። ኦኬ ገባኝ። እሺ ለነገሩ ደላሎች ምንም አይነት ማስረጃ እንዳይገኝባቸው በካሽ ሊቀበሉ ይችላሉ። ይሄ ኢትስ ፋይን ዳዝንት ማተር። ግን የእነሱን ቪዲዮ ደግሞ ያለሁት ገጠር ቦታ ላይ ስለሆንኩ እኔ አሁን ብር እየተቀበልኩ እንደዚህ ሰው ለሚሄድ ሰው እንደዛ አለለ እንደዛ ነው የምንሰጠው አብዛኛው እንጂ ወይ ሰዎቻችን ናቸው የሚያስገቡልን። እኛ እንኳን እዚህ እንደው ሌላውን ተተሹ እዚህ ገጠር ላይ የምንሰራው ማለት ነው። ተስፍያን አገኘቸውም ሰኢድ ነው ስሙ አሉ እኮ። ሰኢድ ልጁ ቪዲዮውን አሳይቻቸው ሰኢድ ነው ስሙ አሉ። አንተ ምንም ስሙን ማስታወስ አልቻልክ? ስክሮል ሳደርግ ነው እንደ ድንገት ገብቼ ከዛ አውርጄው ነው እኔ ያስቀመጥኩት ቪዲዮ። እንዴት አንድ የሚያውቀው ሰው ይጠፋል? አሁን ቢቸግረን ተስፍሽ ፎቶውን ስክሪንሾት አድርጎ ጎግል ላይ አስገብቶ ስሙን ለማግኘት ሊሞክር ነው። ሌሎችም ጫካ ላይ ሆኖ ሰርቷል ይላል እኮ። ያኮ ታዲያ ኖርማል ቪዲዮ እኮ ነው የቀረጽነው፣ ዝም ብለ ኖርማል ቪዲዮ ነው። ያ ፖስት እንደሆነ እኮ ምንድን ነው የሚለው እሱ ቪዲዮ? ገና ሳቢያ ላይ ምንም ሙዚቃ ብቻ ነው። ሙዚቃ ብቻ ነው ጋይስ። እሺ ስክሪንሾት አድርገህ ላክልኝ ወይ ሊንኩን ላክልኝ። እሱን ካላጠፋኩ ፕራይቬት አድርገዋል። እሱን ኧረ አላደረኩም እኔ እልክልሻለሁ። ሊንኩን ሼር አድርግልኝና እዚህ ጋር ልክፈተው። በግሪን ጋላሪ ነው የምታሳይኝ? አዎ ይሄኛ በሁለት ስልክ ነው እና ፌስቡክ ላይ ነው። ፌስቡክ ነው። እሺ ክፈችኝ። አድርጌ ወይ ልላክልሽ በዋትስአፕ? እሺ ዋትስአፕሽ ባዮሽ ላይ አለ? ሀይል በልሽ በኛ። እሺ የፖስተችው በ19 ነው። እነሱ ከነሱ ስቶሪ አይቼን ያልሽው ምን ቀን እነሱ ስቶሪ ያው ላይ ቀኑን ማየት ይቻላል። ምን አልከኝ? ይገጣልች አይ ቀኑንና ያው ልኬልሻለሁ። በራቁት ከተነስ የፖስተትከውና ልኬልሻለሁ። ኦኬ ዛሬ የምን ዱብዳ ነው? ጃንዋሪ 19 9 ሰዓት ከ6 ደቂቃ። ኦኬ አንዴ ፖስተሽበት ላይ ደግሞ ትክክል። ስለዚህ አንቺ ከዚህቺ ልጅ ፋፊ ደጉ ከምትባለው ልጅ
ስቶሪ ላይ ፖስታት አይተሽ ጃንዋሪ 19 ጠዋት 9 ሰዓት ላይ እሷን ኧረ ምን ዱብዳ ነው ብለሽ ጠየቅሻት? ኦኬ ሚሚ ከምትባለው። ሁለተኛው ደግሞ አፊ ደጉ እሷም 9 ሰዓት ጃንዋሪ 19 9 ሰዓት ከ24 ደቂቃ። ይችኛዋ ደግሞ 9 ሰዓት ከ6 ደቂቃ። ቀድመሽ የሰማሽው ከሚሚ ነው። ሚሚ የምትባለዋ ልጅ ቁጥሯ አለሽ? ልትልኪልኝ ትቻለሽ? ከየት እንደሰማች ልጠይቃት። ቁጥሯ እንኳን የለኝም፣ ግን እስኪ ልብስ ምናምን ስለምሸጥ ሊኖር ፕሊስ ዋትሳፕ ላይ ላኪልኝ እና እሷ ኢንፎርሜሽኑን ከየት እንዳመጣች ትጠይቃት፣ ከማን እንደሰማች። ኦኬ ፈልገው ቁጥሯ ካለ እንጂ ቁጥሯን አላውቀውም። ፌስቡክ አካውንቷን ነው የማውቀው። እሺ ወይ በፌስቡክ ጽፈሽላት ከሰጠችሽ ዋትሳፕ ላይ ከላክሽልኝ ከየት እንደሰማች መጠየቅ ፈልጋለሁ እሷን። እሺ ሌላ ጥያቄ ካላችሁ ድሉን ልስጣችሁና ጠይቁኝ። ጨርሰናል። እናመሰግናለን። አንቺ አንደኛ እስካሁን ድረስ ቲክቶክ ላይ ካሉት ቪዲዮዎች አንቺ ስለሆንሽ አንደኛ የፖስተችው በ19 ለዛን የጠየቅንሽ። አንቺ ከሚሚ ነው ማስረጃ አቅርበሻል ከሚሚ የምትባል ልጅ እንደሆነ። የሚሚን ቁጥር ካገኘን ደግሞ እሷ ከየት እንዳመጣች መረጃውን ለመጠየቅ ነው። እሺ እናመሰግናለን። እኔም አመሰግናለሁ። ጓደኛዋ ነች እኮ አቡ ለምን ሳታጣራ ትፖስታለች? ያ አጣራች እኮ ውዶቼ። ከሰው ሰማች። ከዚች ልጅ ሚሚ ማነሱማ ሚሚ ማሙ ከምትባል ልጅ ከሷ ነው። እሷ የፖስተችበትን ቀንና ሰዓት ሳስተያየው ሚሚ ናት ቀድማ ስቶሪ ላይ ያደረገችው። ስለዚህ አዎ ማጣራት ነበረባት። ከቤተሰብ ደውላ ምናምን አደግ ፌስቡክ ላይ ከሰው ሜቢ ከቤተሰብ ደውላ ከባሏ ጋር ጓደኛዋ ከሆነች እንዳላችሁት ባሏ ጋር ቤተሰብ ጋር ደውላ እውነት ነው እንደ የሰማሁት ነገር ብላ ማጣራት። ይኸው ለዚህ ምላሽ ልትሰጥ ተመልሳለች። አንዴ ጓደኛዋ ስላሉ አንዴ ይኸውልሽ የሐሰት መረጃ ስላላቸው አንዴ ልንገራቸው። እኔ ሃኒ ጓደኛዬ ብትሆን በጣም ነው ደስ የሚለኝ። ችግሯን ብካፈላት፣ ችግሯን ባውቅ፣ ስለሷ ባውቅ ደስ ይለኛል። እኔ ጓደኛዬ ነች ብዬ ማለፍ እችላለሁ፣ ችግር የለውም። ግን ጓደኛዬ ነች ብዬ ቀጥሎ የሚጠየቀውን ጥያቄ የምመልሰው ነገር ስለሌለ ነው እውነቱን የተናገርኩት። ጓደኛዬ አይደለችም ያልኩት ስላልሆነች ማለት ነው። እኔ ከስተመሬ ናት። ኦኬ ቪዲዮ ሰርተናል፣ እሱን አይተው ነው እና ትመሳሰላላችሁ ምናምን ስለሚሉን እሷ ራሱ ፖስት ያደረገችው ላይ እውነትም እንመሳሰላለን ብላኝ፣ ከዛ እኔ እህቴ ብዬ ኮሜንት አድርጌላት ነበረ። ያንን አይተው ነው ጓደኛ ናት ምናምን ያሉት። እኔ ጓደኛዬ ብትሆን ያሬት በጣም ደስ ይለኝ ነበረ እውነት። ስለዚህ ከስተመርሽ ብቻ ናት? ፀጉር ቤትሽ እየመጣች ትሰራ ነበረ? አዎ ፀጉር ቤቴ መታ ነበረ። አንዴ ደግሞ የአድዋ ድል በዓል ላይ አግኝቻታለሁኝ። ከዛ ባለፈ ተደዋውለንም አናቅ፣ ተገናኝተንም አናቅ እና እንደነገርኩሽ ያሬት ባገኛት ብተዋወቃት ጓደኛዬ ብትሆን በጣም ደስ ይለኝ ነበረ። ስለዚህ አትደዋወሉም? ጓደኝነት የለንም። ያለው ነገር ይሄ ነው። ከከስተመር ያለፈ ሌላ ነገር የለንም። ቤተሰቦቿን አታውቂም? ባሏን፣ ወንድሟ ምናምን አታውቂያቸውም? አላውቃቸውም። ባሏን ያው እኔ ቤት መጥተው ለሰርጓ ፎቶ ተነስተዋል አብረው። የዛኔ እኔ በህመም ምክንያት አልነበርኩም የነሱ ሰርግ ጊዜ እቤቴ ማለት ነው። ስለዚህ ባሏን በአካል አይተሽዋል እንጂ ስልኩ የለሽም ለመጠየቅ ስትሰሚ? በአካልም አላገኘሁትም። በህመም ምክንያት እኔ አልሰራኋትም። የዛን ጊዜ ረዳቶቼ ናቸው የሰሯት፣ እኔ አልሰራኋትም። አንዴ ነው የሰራኋት። የጓደኛዋ ሚዜ ሆና መታ አንዴ ነው እኔ የሰራኋት። 3 ጊዜ መታለች፣ 2 ጊዜ ረዳቶቼ ናቸው የሰሯት። አንዴ ግን እኔ ሰርቻታለሁ። ከዛ ስለዚህ አንዴ ብቻ ነው ፀጉር ቤትሽ በአካል አግኝተሻት አብራችሁ ቪዲዮ የሰራችሁት? አንዴ ፀጉር ቤት ያገኘኋት ቪዲዮ የሰራ ነው አድዋ ላይ ብቻ ነው። አንዴ ነው የተገናኘ ነው አድዋ ላይ ማለት ቪዲዮ። ፀጉር ቤት ውስጥ አልሰራችሁም? ለማስታወቂያ ምናምን አብራችሁ ቪዲዮ አልሰራችሁ? ከሰራችሁ ፀጉር ቤት ኖ አልሰራንም። ኦኬ። ስለዚህ አንድ ቪዲዮ ብቻ ነው አብራችሁ ያላችሁ አንቺ አድዋ አድዋ ላይ። ኦኬ ጥሩ። የአድዋ በዓል ላይ ቁጭ ብለን እኔ የሷን ስልክ ተቀብያት እየተቀረጽን ነበረ። ከዛ በጀማዓ ደግሞ ሁላችንም ሴቶች ተሰብስበን የባህል ልብስ ለብሰን ቪዲዮ አለን። በዛ ጓደኛ ነው የመሰለቻቸው። ብትሆን ደስ ይለን ነበር። እኛ የሷን ጓደኛችን ብትሆን ሁላችንም ደስ ይለን ነበረ። የደላላው ሚስት ነች የሚለው ኮሜንት ምንድን ነው?
አይደለም ባሌ ደላላ አይደለም። ማለት ባለቤትሽ ሳውዲ ውስጥ ምንድን ነው የሚሰራው? ከይቅርታ ጋር if it's not too personal ችግር የለውም። ሻወር ነው የሚሰራው። ከጠቀማችሁ ምሻወር ነው የሚሰራው። ባሏ ምሽዋር ነው የሚሰራው፣ ደላላ አይደለም። ደላላ ነው የምትሉ ካላችሁ ፕሊስ መረጃ አምጡ። ማስረጃ ካቀረባችሁ እኛ ለመጠየቅ ዝግጁ ነን። ስለዚህ አንድና አንድ ብቻ ምሽዋር ማለት ታክሲ ነው ውዶች፣ ምሽዋር ማታ። እሺ ስለዚህ አንድና አንድ ቪዲዮ ብቻ ነው ያላችሁ የአድዋ በዓል ላይ ብቻ? አዎ አንድ በጅማ አንድ ደግሞ እኔና እሷ ብቻችን እኮ። ግን ዛሴም ዳይ ነው እዛው ቦታ ላይ እዛው ቀን። ኦኬ እሺ፣ በጣም እናመሰግናለን ጥያቄያችንን ስለመለሽ። እሺ አመሰግናለሁ። ይሄንንም ውዝግብ እንድናገር ስላረግሽኝ አመሰግናለሁ። ሀቡ በስርዓት ስለጠየቅሽኝ ስላከበርሽኝ እግዚአብሔር ይስጥሽ። አሜን። እሺ አመሰግናለሁ። እሺ የገጠር ልጅ ላይ በራቁቱ የተነሳው ቪዲዮ ጉዶች እዚህ ቤት ያለ ማስረጃ ሰው መወንጀል አይቻልም። ደላላው ባሏ ነው ካላችሁ ማስረጃ አምጡልኝ ልለጥፈው። የላከው ሰው ማስረጃ ልኮልኛል። አንደኛው ኢትዮጵያ ሀገሬ በሚለው ዘፈን ነው። ኦኬ ሁለተኛው ደግሞ ያለው ጃንዋሪ 26 ነው። ከሱ በፊት ደግሞ በ19 መንቢ የውበት ሳሎን ነበረች። ጠራናት። ከየት አምጥተሽ ነው ይሄንን መረጃ ሚዲያ ላይ ያወጣሽ ስትባል ሚሚ የምትባል እና ፋፊ ደጉ የሚባሉ ልጆች ስቶሪ አድርገዋት አይቼ ነው አለች። ማስረጃ አቅርቢ የእውነት እነሱ ላይ ለማየት ሻልኳት። ማስረጃውን ከሜሴንጀር ላይ ስክሪንሻት አገረጋ አቀረበችልኝ። እነሱ ደግሞ ከየት እንዳመጡት ደግሞ ስልካቸውን ፈልጋ ትልክልኛለች ዋትሳፕ ላይ። እነሱም ደግሞ ከየት አምጥተው እንትን እንዳሉ ከማን ሰምተው እንደዚህ እያልን ከማን ቅድሚያ እንደወጣና ማን ለደላላዎቹ ቅርብ እንደሆነ ማወቅ እንችላለን። ገባችሁ? ተረዳችሁኝ? አጥፍቶታል። ፕራይቬት ነው ያደረገው። ይኸውና ይኸው ቀኑ ጃንዋሪ 26 ነው። አንድ ሰው ተደብቆ መረጃ መስጠት አይቻልም። የተቀበለ ይቀበል። አንተ ምን አገባክ እንዴ? ታዲያ እኔ ጥፋቶች ሁሉ ወደ እኔ እየመጡ ነው። እንደዛ ብሎ ሲናገር እሱን ሲያምኑት እኔ እዚህ ስናገር እኮ ማንም ያመነኝ የለም። እንዴት ላድርግ? እኔ የዘፈኑ ቪዲዮ ላይ ሀና አለች፣ ጠይቂው። ሀና አለች የዘፈኑ ቪዲዮ ላይ በዚህ በግራ በኩል ላይ ትታያለች። ትንሽ ከላይ ከፊት ለፊት ያሉ ሳይሆን በዚህ በኩል ያለች